እዚህ ጋር ደግሞ ሰላም ያለኝ እንዴት ናችሁ? ደህና ናችሁ ወይ? እንኳንም የእረፍት ቀን በሰላም አደረሳችሁ። ያው እንግዲህ ዛሬ የእረፍት ቀን ስለሆነ በውጭ ዓለም ላይ የምንኖር እንግዲህ ረስታችሁን እንደዚህ ነቃ በሉና የምትወዱትን ነገር በመስራት አሳልፉ። እናንተ የምትፈልጉትን ነገር። እኔ ግን ዛሬ ምግብ በማብሰል ነው እንግዲህ ቀኔን ማሳልፈው ማለት ነው። ብዙም ባይሆን ትንሽዬ እንግዲህ አሁን የጨመርኩት ሩዝ ነው። በጣም ብዙ ሽንኩርት ጨምሬያለሁ። ትንንሽ እንትኖችንም ቲማቲሞችን እነዚህ ደቃቆች ቲማቲሞች አሉ አይደለ? ቼሪ እነሱን ቶሜቶች ጨምሬያለሁ። በብዛት ወደ ግማሽ ኪሎ ምናምን የሚሆን ብዙ እንትን ጨምሬያለሁ። ነጭ ሽንኩርት፣ ዝንጅብል ያው እኛ አበሾች የምንወዳቸውን እንደገና ደግሞ ቁንዶ በርበሬ። እዚህ ጋር ደግሞ በጎን ሰላጣ የሰራው ነው እና አብራችሁ ሁኑ። እንዴት ነው ሰንበት? አሁን ደግሞ ሽንኩርት እየጨመርኩ ነው። አሁን የምጨምረው አልመንድ ነትስና ዘቢብ እንደገና ደግሞ ነትስ ሆኖ ራሱ ስትገዙት እንትን ያላለ የተቆላ አለ፣ ድርቅ ብሎ የተቆላ እና ሶስቱንም ይሄ ምንድነው ከዘቢቡ ውጪ ሶስቱንም ነገር እንትን ብዬ ነው እንዲህ በጣም በወረደ እሳት እንትን ብዬ ነው ትንሽዬ እሳት አስመትቼው ነው ወደዚህ ውስጥ የጨመርኩትና ሞክሩት። በጣም ነው የሚጣፍጠው። እንግዲህ አሁን ሩዛችን ደርሷል። ለሱም ደግሞ በተመሳሳይ እዚህ ጋር የጨመርኩት አትክልቱ ላይ የጨመርኩት 3 ነገር ብቻ ነው። ግን ሩዙ ላይ የማደርገው የደረቀ አናናስ ሌላ ጊዜ ያሳያችኋለሁ። እንደገና ደግሞ ሾላ ነው አይደል? ሾላ እሱም የደረቀ ሾላ በማንኛውም ቦታ ይሸጣል። ዘቢብ ነት እንትኑ የወፍራሙ እንደገና ደግሞ መለስተኛ ደግሞ ቀይ አለ አይደለ? ቀዩ እሱን እንደገና ደግሞ አልመንድ አድርጌ እነዚህን አልመንዱንና የሁለቱንም አይነት ነት አድርጌ አሁንም እሱን በሳት ሞቅ አደረኩት። ሌላውን ግን እንደዚሁ ነው የጨመርኩት። የደረቀውን አናናስ ግን ትልቅ ስለሆነ እሱንም ከትፌ ትንሽ እሳት ሞቅ አደረኩት። ከዛ በጣም ብዙ ሽንኩርት ቀይ እስከሚሆን ድረስ እንትን አልኩት፣ ጠበስኩት ማለት ነው። እሱን ከጠበስኩት በኋላ ይህንን አሁን የምታዩትን ነገር በሙሉ ለብቻውን ያበሰልኩት ለብቻው መጥበሻ። ከዛ በኋላ ትንሽዬ ቡኒ ስኳር ጨመርኩበት ማለት ነው እና በጣም ነው የሚጣፍጠው እና አበሰልኩት በደንብ። እንግዲህ ይሄንን ይመስላል። ሞክሩት፣ በጣም ነው የምትወዱት። እንግዲህ ከኔ ጋር ስለቆያችሁ አመሰግናለሁ። መልካም ቀን ይሁን፣ የተባረከ ቀን ይሁን። እንግዲህ አሁን ምግባችን ደርሷል። የተባረከ ይሁን። እንግዲህ አሁን ምግባችን ደርሷል። ምግባችንን እንብላ። የተባረከ ይሁን። רוצה למצוא מישהו מיוחד?
את האפליקציה.